ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ እንደምትመለከቱት ዛሬ በዚህ መልኩ ቃላትን እየሰራን እያነበብና እየጻፍን የምናይ ይሆናል ማለት ነው። ተከታተሉኝ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እንዲሁም በቴሌግራም ደውላችሁ አናግሩን ማለት ነው። እንግዲህ እንደምትመለከቱት ከዚህ ጋር የተለያዩ ቃላቶች አሉ ማለት ነው። እነዚህን ቃላቶች በየትኛው ድምጽና እንዴት እንደሰራ ነው እያንዳንዱ እያነበብን አጠቃላይ የምናይ ይሆናል ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምር። እሺ እንግዲህ እንደምትመለከቱት እዚህ ጋር በጠ ፊደል በመጀመር የተለያዩ ቃላቶችን እዚህ ጋር ጽፈናል ማለት ነው። እንዲሁም እያነበብን እናያቸዋለን። አሁን ተከታተሉኝ። እሺ እንግዲህ እንደምትመለከቱት እዚህ ጋር በጠ በመጀመር የተለያዩ ቃላቶችን እነዚህና ሌሎችንም አጠቃላይ እያነበብን የምናይ ይሆናል ማለት ነው። እሺ እንግዲህ ከዚህ ጋር ስንጀምር ጠቆረ ይላል። በአንድ ላይ ጠቆረ ብለን እናነባዋለን። ጠረፍ ጠረፍ፣ ጠለመ ጠለመ፣ ጠፍር ጠፍር፣ ጠየቀ ጠየቀ። እንደዚህ ብለን በመጀመሪያ ድምጻቸው በመነሳት የተለያዩ ቃላቶችን በዚህ መልኩ እንሰራለን ማለት ነው። ይህ በመጀመሪያ ድምጻቸው ጀምረን ነው ማለት ነው እነዚህን ቃላቶችን የምንሰራው ማለት ነው። ከዛ ቀጥሎ ጨምር ጨምር ለማለት ስንፈልግ ጨረር ጨረር፣ ጨለማ ጨለማ፣ ጨፈረ ጨፈረ፣ ጨበጠ ጨበጠ። እንደዚህ ብለን በመጀመሪያ ድምጻቸው በመነሳት ወይም በአንደኛ ድምጻቸው እነዚህ ቀለል ያሉ ቃላቶችን በዚህ መልኩ ጽፈን ስናነብ ለጀማሪዎች በጣም ጥሩ ማለት ነው። እነዚህን በቀላሉ በዚህ መንገድ ማንበብ ትችላላችሁ። ከዛ ቀጥለን ዘወረ ይላል። በአንድ ላይ ዘወረ፣ ዘገየ በአንድ ላይ ዘገየ፣ ዘመድ ዘመድ፣ ዘውድ ዘውድ፣ ዘጠና ዘጠና። እንደዚህ ብለን በቀላሉ እናነባቸዋለን። ከዛ ቀጥለን ዘንድ ዘንድ፣ ዘለፈ ዘለፈ፣ ዘቀጠ ዘቀጠ፣ ዘንግ ዘንግ፣ ዘንባባ ዘንባባ። እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ደወል ደወል፣ ደገመ ደገመ፣ ደከመ ደከመ፣ ደረሰ ደረሰ፣ ደበረ ደበረ። እንደዚህ ብለን እነዚህን ቃላቶችን በዚህ መንገድ ማንበብ እንችላለን ማለት ነው። ከዛ ቀጥሎ እነዚህ ጋር ያሉትን እነዚህን እናነባለን ማለት ነው። ደወል ደወል፣ ደገመ ደገመ፣ ደከመ ደከመ፣ ደረሰ ደረሰ፣ ደበረ ደበረ። እንደዚህ ብለን በመጀመሪያ ድምጽ እነዚህን ቀለል ያሉ ቃላቶችን ለመጻፍም ሆነ ለማንበብ በጣም ቀላል ናቸው። እነዚህን በመጠቀም እንደዚህ ማንበብ እና መጻፍ ትችላላችሁ ማለት ነው። ከዛ ቀጥለን ደመረ ደመረ፣ ደገሰ ደገሰ፣ ደፋር ደፋር፣ ደመና ደመና፣ ድንጋ ድንጋ ድንጋ፣ ደንስ ደንስ፣ ደግስ ደግስ፣ ድንበር ድንበር፣ ድንገት ድንገት፣ ደፈነ ደፈነ። እንደዚህ ብለን በመጀመሪያ ድምጽ በመነሳት ወይም እንደ አጠቃላይ በመጀመሪያ ፊደሎች ማለት ነው
በመጀመር እነዚህ ቀለል ያሉ ቃላቶችን በዚህ መንገድ ማንበብ መጻፍ ይቻላል ማለት ነው። ስለዚህ እነዚህ እንደዚህ እያደረጋችሁ መጻፍ ማንበብ ትችላላችሁ ማለት ነው። ከዛ ቀጥለን አሰሰ አሰሰ፣ አሰረ አሰረ፣ አሰፋ አሰፋ፣ አጠበ አጠበ፣ አዘነ አዘነ። እንግዲህ እንደዚህ ብለን በቀላሉ ማንበብ መጻፍ እንችላለን ማለት ነው። ከዛ ቀጥሎ አረፈ አረፈ፣ አጠነ አጠነ፣ አከመ አከመ፣ አደገ አደገ፣ አወቀ አወቀ። እንደዚህ ብለን በመጀመሪያ ድምፅ የተሰሩ ቃላቶችን በዚህ መንገድ መጻፍ ማንበብ ትችላላችሁ። እንግዲህ እነዚህ ቀለል ያሉ ናቸው ማለት ነው፣ ለጀማሪዎች የሚሆኑ። በመጀመሪያ ድምፅ ብቻ በመነሳት የተለያዩ ቃላቶችን በዚህ መንገድ ማንበብ ይቻላል ማለት ነው። ከዛ ቀጥሎ ቀጥለን የምናገኛቸው እነዚህን ቃላቶች ነው ማለት ነው። ከፈለ ይላል፣ ከፈለ፣ ከሰረ ከሰረ፣ ከደነ ከደነ፣ ከወነ ከወነ፣ ከዘነ ከዘነ፣ ከለለ ከለለ፣ ከበረ ከበረ፣ ከመረ ከመረ፣ ከረመ ከረመ፣ ከሸነ ከሸነ። እንደዚህ ብለን በቀላሉ ማንበብ የምንችላቸው ቃላቶች ናቸው ማለት ነው። እነዚህ በዚህ መንገድ መጻፍ ማንበብ እንችላለን ማለት ነው። ከዛ ቀጥለን ከነዳ ከነዳ፣ ከሌላ ከሌላ፣ ከበደ ከበደ፣ ከበር ከበር፣ ከወነ፣ ጀልባ ይላል፣ ጀልባ፣ ጀማሪ ጀማሪ፣ ጀበና ጀበና፣ ጀግና ጀግና፣ ጀምር ጀምር፣ ገለጠ ገለጠ፣ ገመሰ ገመሰ፣ ገደል ገደል፣ ጋገረ ጋገረ፣ ገበረ ገበረ። እንደዚህ ብለን የተለያዩ ቃላቶችን በዚህ መንገድ መጻፍ ማንበብ ይቻላል ማለት ነው። እንግዲህ